ሰላም ጤና ይስጥልን የዩቲዩብ ተመልካቾቻችን፣ ዛሬ ስለ ብሔራዊ ባንክ ያወጣው አዲስ መመሪያ ስለሱ ልናወራ ነው። እንግዲህ ነጋዴዎች ፈተናችን እየበዛ ነው ማለት ይቻላል። ከቅርብ ጊዜ ጀምሮ በነጋዴው ላይ ያለው ጫና እየበረከተ መጥቷል። እንደሚታወቀው ኢትዮጵያ ቢዝነስ ለማከናወን ንግድ ለማከናወን ከማይመቹ ሀገራት ተርታ ነች። ባለን የንግድ ድርጅት መስፈርቶች መሰረት እንዲያውም በቅርብ ጊዜ ኢትዮጵያ በተደጋጋሚ ወደ የዓለም ንግድ ድርጅት ለመግባት ጥረት እያደረገች ነው። የተለያዩ ድርድሮችንም አድርጋለች። አሁን ያለው የንግዱ ላይ ያለው ወከባ ደግሞ ይህንን የዓለም የንግድ ድርጅት አባል ለመሆን የሚደረገውን ጥረት ራሱ ፈታኝ ሊያደርግባት ይችላል። ምክንያቱም የነጋዴው ማህበረሰብ ላይ እየተፈጠረ ያለው ወከባ ቅሬታ የሚፈጥር ነገር ይመስለኛል። እንግዲህ ነጋዴው ላይ የሚደረግ ወከባ ከየትኛውም ሌላ ነገር በላይ ጫናው ሀገር ላይ የሚተርፍ ይመስለኛል። ሀገርና ሕዝብ ላይ አጠቃላይ የሀገሪቱ ኢኮኖሚን በነጋዴው የሚንቀሳቀስ ስለሆነ ሀገር የተሸከመው ነጋዴ ነው ማለት ነው። የሀገር በተለይ ከገቢ አንጻር፣ ከስራ እድል ፈጠራ አንጻር፣ ከምርት አቅርቦት አንጻር የቢዝነስ ሰዎች ናቸው የሀገርን የመሸከም አስተዋጽኦቸው ከፍተኛ ነው ማለት ይቻላል። የቢዝነስ ሰዎች ለሀገር ያላቸው አስተዋጽኦ ቀላል አይባልም። ስለዚህ ነጋዴው ላይ እየተፈጠረ ያለው ጫና የኋላ ኋላ ዋጋ እንዳያስከፍልም ያስፈራል። እንደው በቅርብ ጊዜ ብናይ አሁን ከቅርብ ዓመታት ወዲህ ብዙ ኢትዮጵያውያን በተለያዩ ሀገራት ኢንቨስት እያደረጉ ነው። ኢንቨስት የሚያደርጉት ምንም የተለየ እንትን አግኝተው አይመስለኝም። የንግድ ሁኔታው ተመችቷቸው ነው እዛ ሀገር ያለው፣ ወይ ደግሞ ኢንቨስት የሚያደርጉበት ሀገር የንግድ ሁኔታው ስለተመቻቸው ነው። የታክስ ቅነሳው፣ የአሰራር ቅልጥፍናው፣ የአስተዳደር ዋስትናው ተመችቷቸው ነው ኢንቨስት የሚያደርጉት። አሁን ዱባይ ላይ ብናይ ቀላል የማይባሉ ኢትዮጵያውያን ኢንቨስት እያደረጉ ነው። እንዲሁም ደግሞ በጣም ብዙ ቁጥር ያላቸው ባለሀብቶች ዱባይ ላይ ቤት ገዝተዋል። ቤት ለምን ገዙ ካል መገመት ነው መልሱን። እዚህ ያልተመቻቸው ነገር አለ ማለት ነው። ናይሮቢ ኬንያ፣ ኡጋንዳ ላይ ኢንቨስት ያደረጉ አሉ። ደቡብ ሱዳን ኢንቨስት ያደረጉ አሉ። ከዚህ እዚህ ያለ ንብረታቸውን እየሸጡ እየወጡ ያሉ ሰዎች የምናውቃቸው አሉ። ስለዚህ የእነሱንም ጥያቄ ለምን እንደሸሹ ምክንያቱ ቢመረመር እኛ እንደሚመስለን ግን ያው ለንግድ ያለው ምቹ ያለመሆን ሁኔታ ሊሆን ይችላል። ስለዚህ እሱ ቢስተካከል ባይ ነን። እዚህ ሀገር መነገድ ያው ይታወቃል። የንግድ እንቅስቃሴያችን ደካማ ነው። እንደ ኢትዮጵያ እንደ ሀገር የንግድ እንቅስቃሴያችን ደካማ ነው ማለት ነጋዴ የምንባል ሰዎች አይደለንም። ከዚህ የተነሳም ይመስለኛል እንግዲህ ወደኋላ ቀረት የማለታችን ነገር። ስለዚህ መነገድ መበረታታት፣ መደገፍ ያለበት ዘርፍ ሆኖ ሳለ አሁን ያለው ሁኔታ ግን ያንን አያመለክትም። በተለያየ ምክንያት ነጋዴው ላይ ከበድ ያለ ጫና እየመጣ ነው። እንግዲህ መሬት ላይ በምናየው ሁኔታ ነጋዴው ላይ ጫናዎች በርካታ ናቸው። ከዚህ ውስጥ እንደው ለመጥቀስ ያክል ነጋዴው ላይ አሁን ከበድ ያለ የግብር ጫና አለ። ብዙ ግብር ነው የሚመጣው። ቀድሞ ከሚከፍለው በርከት ያለ ግብር ነው እየተጫነበት ያለው። እንዲሁም ደግሞ በተለያዩ ምክንያቶች ነግዶ ማትረፉ ፈተና ውስጥ ወድቋል። በተለይ ከሀገሪቱ የሰላም ሁኔታ ጋር በተያያዘ የንግድ እንቅስቃሴው ቀላል የሚባል አይደለም። ወይ ደግሞ ፈተናዎች አሉት፣ ብዙ መደነቃቀፎች አሉት። የጉዞ ሰንሰለቱ እቃዎችን ከአንድ ቦታ ወደ አንድ ቦታ ለማስተላለፍ የሚደረገው ነገር ፈታኝ መሆን የንግድ ስራን ፈታኝ አድርጎታል። ሌላው ጫና ነው ነጋዴው ላይ ያለው። እንዲሁም ደግሞ ነጋዴው
በተለያየ ሁኔታዎች መዋጮ እየበዛበት ነው፣ ያው እናውቀዋለን። ከዚህም ውስጥ ደግሞ አሁን እንግዲህ መንግስት ለመከላከል እየሞከርኩ ነው የሚለው ህገወጥ ንግድ አለ። ህገወጥ ነጋዴው ህጋዊ ነጋዴውን በተለያየ ሁኔታ የፈተና ውስጥ እየጣለው ነው። በእርግጥ ብዙ መከላከል ቢደረግም አልቆመም እሱ። ለምሳሌ ኮንትሮባንድ እንግዲህ ዝርዝር መረጃ ባላቀርብም ብዙ በኮንትሮባንድ የሚገቡ እቃዎች እንዳሉ ይታወቃል። ገበያውን የተቆጣጠሩት ወይ ደግሞ ህጋዊ ነጋዴውን ከጨዋታ ውጭ የሚያደርጉ የግብይት እንቅስቃሴዎች፣ የዋጋ ቅናሽ፣ የአቅርቦት ፍጥነት እየተበለጠ ህጋዊ ነጋዴው በህገወጥ ነጋዴው እየተበለጠ ፈታኝ ሁኔታ ውስጥ ወድቋል ማለት ይቻላል። ሌላው እንዲሁ ከፋይናንስ ጋር ያለው እንቅስቃሴ ነው። አሁን የካሽ እጥረት አለ። በተለይ የባንኮች ብድር ተገድቧል። ያለውም አቅርቦት አነስተኛውም ቢሆን እስከ 24% ብድሩ ያለው ከፍተኛ ወለድ አለው። የባንክ እንቅስቃሴው ራሱ ሌላ ክፍያ አለው። ይህ ሁሉ የንግድ እንቅስቃሴው ላይ ፈተና ነው ማለት ይቻላል። እነዚህ ሁሉ ፈተናዎች እያሉ ግን አሁን ደግሞ ሌላ የብሔራዊ ባንክ መመሪያ መጥቷል። እንግዲህ መመሪያው የሚለው የነጋዴዎች የግል አካውንቶቻችሁን ተጠቅማችሁ የንግድ እንቅስቃሴ ካደረጋችሁ እርምጃ እወስዳለሁ ነው የሚለው። እንግዲህ ይህም መመሪያ ያው ህገወጥ ንግድን ለመቆጣጠር ነው ይላል እና ደግሞ የግብር ስወራን ለመከላከል ነው እንደሆነ ተብራርቷል እዛ መመሪያው ላይ። ስለዚህ ነጋዴዎች የግል አካውንታችሁን በጥንቃቄ እንድታንቀሳቀሱ ይመከራል። እስካሁን የሆነው ሆኗል። ከዚህ በኋላ ባለው ግን የንግድ እንቅስቃሴያችሁን ከግል አካውንታችሁ በጥንቃቄ በመለየት ምንም አይነት ንክኪ ባይኖራችሁ ይመከራል። ካልሆነ ግን ያው ለተለያዩ ፈተናዎች ትዳረጋላችሁ ማለት ነው። ከህገወጥ ንግድና ከግብር ስወራ አልፎም በፐርሰናል አካውንት ያላችሁ እንቅስቃሴ ሽብርን እንደመደገፍ ልቆጥረው እችላለሁ የሚል ይዘት አለው መመሪያው። ስለዚህ ጥንቃቄ እንድታደርጉ እንመክራለን ለማለት ነው። መነገድ ቢበረታታ ብዙ ችግር የሚቀረፍ ይመስለኛል። አንድ ሰው ስራ ላይ ከዋለ ወይም ከነገደ ባያተርፍ እንኳ ስራ ላይ ከዋለ ሌሎች ሀሳቦች ይቀንሱለታል። ሌሎች ሀሳቦች ሲባል ለምሳሌ አሁን መንግስት የሚለው ነገር ራሱ አለ። አሁን ሽብርን ከመደገፍ፣ ግጭት ከመፍጠር፣ ግጭቶችን ከማባባስ ጋር የሚያያይዘውን ነገር ሰዎች ስራ ከሰሩ ወደ ግጭት ሊገቡ አይችሉም። ነጋዴ በምንድን ነው ነባራዊ ሁኔታው ላይ አይፈቅድለትም እዛ ውስጥ ለመግባት። የሚነግድ የሚሰራ ሰው የሰላም መታወክ አብሮ ቢዝነሱን ስለሚያውክበት ወደዛ አቅጣጫ ውስጥ ሊገባ አይችልም። ስለዚህ ንግዱን ማበረታታት፣ ለሰዎች የስራ እድል መፍጠር፣ ለወጣቶች የስራ እድል መፍጠር፣ እንዲነግዱ እንዲያተርፉ ማድረግ፣ የነገዱ ያተረፉ ሰዎች ለሌሎች ስራ እድል ፈጥረው ሰዎች በስራ እንዲጠመዱ ቢደረግ፣ ንግዱ ቢዝነሱ ቢጦፍ የሀገሪቱ የሰላም ሁኔታ ራሱ መሻሻል ሊያሳይ ይችላል ባይ ነኝ በግሌ። ወይም ደግሞ እኔ በግሌ ብቻ ሳይሆን ሳይንሱም የሚለው ነው። ሰዎች በተለያየ ጉዳይ ከተጠመዱ፣ በስራ ከተጠመዱ ስለ ግጭት የሚያስቡበት ሁኔታ አይኖርም። ነገር ግን በተለያየ ምክንያት ሰው እንዳይነግድ የነገደውም ከንግዱ እንዲወጣ እየከሰረ እንዲወጣ ከተደረገ ያ ነገር አሁን መንግስት ህገወጥነትን ለመቆጣጠር ግጭቶችን ለማስቀረት የሚለውን ነገር ባክፋይር አድርጎ ምናልባትም በረጅም ጊዜ ተመልሶ ጉዳት ሊሆን ይችላል ለመንግስትም። ምክንያቱም ስራው የተሰናከለ፣ ንግዱ የቆመ የከሰረ፣ ከስራ የተባረረ፣ ከስራ የወጣ እነዚህ ሁሉ ሌሎች ሀሳቦችን ማሰባቸው አይቀርም። በፖለቲካውም ላይ ባክፋይር የሚባል ነገር አለ። ስለዚህ ይህ ነገር ባክፋይር አድርጎ ጉዳትን ሊያመጣ ስለሚችል ይህንን ነገር የሚያደርጉ ሰዎች በተለይ ፖለቲከኞች በጣም በደንብ ቢያስቡበት፣ በጣም ቢጠና
ረጋ ያለ ቀስ ያለ ቢሆን እንዲህ ያልተዋከበ ቢሆን ጥሩ ነው። ምክንያቱም ህገወጥነትን አናበረታታም። ስርዓት መያዝ አለበት ሁሉም። የሽብርተኝነት መደገፍ የሚሆን የህገወጥ ገንዘብ እንቅስቃሴን ማንም ሰው ሊደግፍ አይችልም። ነገር ግን ይህን ለማድረግ እንደዚህ በተዋከበ ሁኔታ ባይሆን ቢለሳለስ ቢጠና እና ደግሞ እንደው ጥበብ ቢጨመርበት በደንብ አላደል ጠለቅ ያለ ምክንያቱም ችግሩ በጣም የተወሳሰበ ይመስለኛል። ይታወቃል ሀገሪቱ ላይ ምን እየተካሄደ እንደሆነ እና ምን እንደሚካሄድ እናውቀዋለን። ግን ይህን ለማስተካከል ከችግሩ ውስብስብነት አንጻር እንደዚህ በተዋከበ ሁኔታ ባይሆንና ቀስ እየተባለ ደረጃ በደረጃ ቢሆን መልክ ቢይዝ ስርዓት ቢይዝ ማንም ሰው አይጠላም፣ ሀገርም ህዝብም ይጠቀማል። እንዲህ በተዋከበ ሁኔታ ግን ከጥቅሙ ወይ ደግሞ ችግሩ ከመፈታቱ ይልቅ ለተወሳሰበ ችግርና ለሌላ ተጨማሪ ነገር ሊፈጠር ይችላል ለማለት እንወዳለን። እንደው ከሄድን አይቀር በሀሳብ ሰሞኑን የአረቄ ክልከላ ተደርጓል እና እሱን አረቄ ይከልከል አይከልከል ስለሚለው ብዙ አስተያየት መስጠት አልፈልግም። ነገር ግን አሁን አረቄ የሚጠጡ አሉ፣ አረቄ የሚሸጡ አሉ፣ አረቄ የሚያወጡ አሉ። መንግስት አሁን ይህንን ለመከልከል እንደ መነሻ ያደረገው ከአረቄ ቤት የሚነሳ ወንጀል ተቸግሬያለሁ ብሎ ነው። እንግዲህ የመንግስት ካልኩሌሽን ይሄ ነው። እሺ ይሁን ብለን እንቀበለው። ከዛ አሁን መንግስት አረቄን ከከለከለ በኋላ ወንጀለኞቹ ወዴት ይሄዳሉ? ወንጀል መስራት ያቆማሉ ወይ የሚለው ውጤቱ ግን እንግዲህ የመንግስት ስሌት ምን እንደሆነ ባናውቅም የእኔ ስሌት ግን ቀድሞ የነበረው ወንጀለኛ አለ ወይ ደግሞ መንግስት በስጋትነት ያያቸው ወንጀለኞች ከአረቄ ቤት የሚወጡ ወንጀለኞች አሉ። አንድ ከዛ አረቄ አውጪዎቹ አሁን አረቄ ስለተከለከሉ አረቄ ማውጣት አልቻሉም። እንግዲህ መስራት የሚችሉት ወይ ደግሞ ከዚህ ከአረቄ ዘርፍ የሚገቡበት ዘርፍ የተዘጋጀላቸውም አይመስለኝም። ስለዚህ አረቄ ዘርፍ ላይ የተሰማሩ ሰዎች ወደ ስራ አጥነት ገቡ ማለት ነው። ስራ አጥ ሆኑ ማለት ደግሞ ያው ምን እንደሚያስቡ እንገምት። ወይ ደግሞ ከስራ ያፈናቀላቸውን አካል ወደ መጥላት ምናልባትም ወደ አሁን መንግስት በስጋትነት ያያቸው የወንጀለኞች ተርታ ውስጥ ሊገቡ ይችላሉ። እንዲሁም ደግሞ አረቄ ነጋዴዎች አሉ፣ አረቄ እየተረከቡ የሚነግዱት እንደዚሁም እንደዚህ በተመሳሳይ ወደዛኛው ሳይድ ይገባሉ እንጂ ምክንያቱም ከስራቸው ሊወጡት እነዚህ ሰዎች ከስራ ሲወጡ የሚሰማሩበት ነገር ከሌለ ለመንግስት ይፈራው የነበረውን ነገር ወደዛ ወደ መደገፍ ነው የሚሄዱት ማለት ነው። ይህ ስሌት ራሱ እንዴት እንደተሰላ አይታወቅም። ስለዚህ ይህንንም ቢስተካከል ዝም ብሎ ከመሬት ተነስቶ መከልከል ሳይሆን ምናልባት አሁን በአረቄ ዘርፍ የተሰማሩ ሰዎችን ወደ ሌላ ዘርፍ እንዲቀይሩ ማድረግ። አረቄ ጠጥተው ወንጀል እየሰሩ ነው እና አረቄ መከልከል አለበት የሚለውም ያን ያህል ተቀባይነት ያለው አይመስልም። በሌላ መንገድ ያንን ወንጀል መከላከል ቢቻል ጥሩ ነው። ከዛ ውጭ ግን አሁን በአረቄ በየመንገዱ ሲደፋ እያየን ነው። እነዛ አረቄ የተደፋባቸው ሰዎች ምን ሊያስቡ እንደሚችሉ፣ ስራውንም እንዳይሰሩ የተደረጉ ሰዎች ምን ሊያስቡ እንደሚችሉ ጤነኛ የሆነ ሰው ሊገምተው ይችላል። በተለያዩ ሁኔታዎች ሆናችሁ እንግዲህ በተለያዩ ማህበራዊ ሚዲያ ላይ በተለይ እንደታዘብነው በተለያየ ሁኔታዎች ያላችሁ በተለይ በሃይማኖት፣ በፖለቲካ አድርባይነት እና በምን አቅባይ ስሜት እዚህ አረቄ በተለያየ ቦታ መከልከሉን ስትደግፉ የምናያችሁ አላችሁ። ግን የማህበረሰብ ጉዳት ይጋባል፣ የሚጋባ ጉዳት ነው። የሆኑ አካላት ጉዳት ለሌላው ይተርፋል፣ በሆነ መንገድ ይመጣል እያንዳንዳችን ጋር። ስለዚህ ጥንቃቄ ብናደርግ ስለ የሆነ ነገር ትክክል ወይም ትክክል አይደለም ብለን አስተያየት ለመስጠት በዛ ሰው ወይ ደግሞ ተጎጂ ወይም ቀጥታ ባለ ጉዳይ ሆነን መቆም አለብን። እዛ ላይ ሆነን ቆመን ስናየው እንትን ይታየናል፣ ችግሩ ውጤቱ ሊታየን ይችላል። ለምሳሌ ይህ ስለ አረቄ ካነሳን አረቄ ጠጪ ይቅር፣ ግን አረቄ የሚሸጠውን ሴት እናያት፣ አረቄ የምታወጣውን አሮጊት እናት እናያት። ልጆች አሏት፣ ቤተሰብ አላት ታስተዳድረው።
እንደዚህ በነዛ ሰዎች ጫማ ውስጥ ካልቆምን ችግሩ አይታየንም። ስለዚህ እንደዛ አይነት እንደ ቀላል ነገር በጣም ትክክል ነው የሚለው ጭብጨባ አግባብ አይመስለኝም። Subscribe.